ትክክለኛ የሱ ስቴትመንት በስሙ ሲገባ አቅሙ እንደማይፈቅድ ፍርድ ቤቱ ሲያይ ከ10,000 ግማሹን ጎምዶ 5,000 አደረገለት አይደል? ስለዚህ አሁን አንቺ ይግባኝ ሲጠይቅ ኦኬ ይግባኝ ከጠየቅማ ያልከፈልከውን የካቲትና የመጋቢትን የጥርን ኦልሬዲ የካቲት 24 10,000 ብር ከፈለ። ሶ ያልከፈልከውን የካቲት ወርንና የመጋቢትን 20,000 ነው የሚመጣው። ለምን 25,000 ሆነ አይደል? የሚያዚያ ተጨምሮ ሚያዚያ 5,000 ብር አይደለ? አዎ የሚያዚያ ተጨምሮ የሚያዚያ ተጨምሮ 25,000 10,000 የካቲት ግንቦት 10,000 የካቲት መጋቢት 10,000 ሚያዚያ የሚያዚያ 5,000 25,000 እንዲከፍል ጠይቀሽው ስላልቻለ ነው የታሰረው። አላቅም እኔ መቻል አለማቻሉን አላቅም። እኔ አሁን እሱ ምን አልኳትኝ ዳኛዋን ማለት መስራት ይችላል፣ እውቀት አለኝ ብሏል፣ አቅም አለው፣ ጉልበት አለው፣ መስራት ይችላል አይደል? መስራት ቢፈልግ መስራት ይችላል። አጥቶ አይመስለኝም። ግን ቢሆንም ደግሞ ከጠየቀ አይቀር እኔ ሲጀመር ልጄን ብቻዬን ማሳደግ እችላለሁ፣ ብቁ ነኝ። መጣብኝ እንጂ አልሄድኩበት። ልጄን በሰላም ማሳደግ እችላለሁ። ከዛ ያለፈ ምንድነው ግንቦት 10 ነው የከፈለው 25,000 መች ነበር መክፈል የነበረበት? ሲሆን ከሚያዚያ ቀጥሎ ያለው ወር ነው አይደል? የኢትዮጵያ በዚህ ወር እሺ፣ ከሚያዚያ ቀጥሎ ግንቦት ማለት ነው። ግንቦት 10 እነዚህ የየካቲትን 10,000 የመጋቢትን 10,000 እና የሚያዚያን 5,000 ቶታል 25,000 ብር ከፈለ። እሺ ኦኬ። ከዛ ባለፈ ሀቡዬ በጣም በተደጋጋሚ እኔ ከሱ ገንዘብ እንደምፈልግ ይናገራል። እኔ ያው ይሄን ያህል እኔ ካንተ እኔ ለሱ ብረዳው እንጂ እሱ እኔን የሚረዳኝ ሰው አይደለም። ከዚህ ቀድሞ እርጉዞኝም ትምህርቴን ሳቆም የእሱን ትምህርት እየከፈልኩ ነበር ማስተምረው። አደረግኩ የሚባል ነገር እዚህ ጋር የሚወጣ ከሆነ በጣም ብዙ ነገር አደረግኩ ብዬ የማወጣው ነገር ይኖራል። ግን ደግሞ አልፈልግም። ብድራቴን እግዚአብሔር ነው የሚከፍለው፣ እሱ አይደለም። እሺ ግን እኔ መጠየቅ የምፈልገው ማሬ፣ ይሄ ሰውዬ እያለው ሰስቶ ነው አልፈልግም። ይሄ ሰውዬ እያለው ሆን ብሎ ላለመስጠት ፈልጎ ነው ወይንስ ስለሌለው ነው? ይህን ደግሞ አንቺ ታውቂያለሽ። ባንክ ስቴትመንቱንም ስላየሽ እያለው ነው። የባንክ ስቴትመንቱን ተይውና ሀቡ አለው እያለው ነው